ዛሬ የ40 ቀናቱን የነፍስ ጉዞ ከሞት በኋላ እስከ ፍርዱ መንበር ያለውን እንመለከታለን። ሞት መጨረሻ አይደለም። ሞት የአንድ ትልቅ ጉዞ መጀመሪያ እንጂ። ሰውነታችን ቀዝቅዞ ትንፋሻችን ሲቆም፣ ነፍስ ግን አዲስ ንቃትን ታገኛለች። አዳዲስ ቪዲዮዎች ሲለቀቁ ቀድሞ የኖቲፊኬሽን ወይም የማሳወቂያ መልእክት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በመጀመሪያዎቹ ጥቂት ደቂቃዎች ነፍስ ግራ ትጋባለች። የምትወደው ስጋዋ ተኝቶ ወዳጅ ዘመዶች ሲያለቅሱ እያየች ለመናገር ትሞክራለች፣ ግን የሚሰማት የለም። ሊቃውንትና የሃይማኖት አባቶች እንደሚሉት ነፍስ በዚህ ወቅት በቤቷ ጣሪያ ስር ሆና ሁሉንም ትታዘባለች። ይህ የመሸጋገሪያ ወቅት ይባላል። እዚህ ጋር ነው የ40 ቀናት ታላቅ ጉዞ የሚጀምረው። የመጀመሪያዎቹ 3 ቀናቶች። ከ3ቱ ቀናቶች በኋላ ነፍስ ምድራዊ ስንብትን ታደርጋለች። በመጀመሪያዎቹ 3 ቀናቶች ነፍስ ከምድር ጋር ያላትን ገና ትስስር አትበጥስም። መላእክት አጅበዋት በኖረችባቸው ቦታዎች፣ በሳቀችባቸውና ባለቀሰችባቸው መንገዶች ሁሉ ትመላለሳለች። የሰራችውን መልካም ሥራዎችና የፈጸመቻቸውን ስህተቶች እንደ ፊልም ታያቸዋለች። ይህም የሚሆንበት ምክንያት ነፍስ በዚህ ወቅት ለምን እንደዚህ ያደረግኩኝ ወይም ይህንን መልካም ሥራ በመስራቴ ደስ ይለኛል እያለች ራሷን ታዘባለች። ለዚህ ነው በሦስተኛው ቀን ፍትሐት ወይም ጸሎት የሚደረገው። ያ ጸሎት ነፍስ ከምድር ትስስር ተነጥላ ወደ ሰማያዊ ጉዞ እንድትሄድ ብርታት ይሰጣታል። ከ4ኛው እስከ 7ኛው ቀን የገነት ጉብኝት ይሆናል። ከ3ኛው ቀን በኋላ ጉዞ ወደ ላይ ይሆናል። ነፍስ ወደ ሰማያዊ ሰላም ትወሰዳለች። እዚያም የጻድቃን ማረፊያ የሆነችውን ገነት ትጎበኛለች። የብርሃን መላእክትን ሰላምታ ትሰማለች። የሰው ልጅ አእምሮ ሊገምተው የማይችለውን ውበትና መዓዛ ታሸታለች። ይህ ጉብኝት ለነፍስ ተስፋን ይሰጣታል። ፈጣሪዬን አምኜ በበጎ ሥራ ከቆምኩ ማረፊያዬ እዚህ ይሆናል ብላ ደስ ይላታል። ነገር ግን ገና ጉብኝቱ አላበቃም። ነፍስ ገና መፈተን ይኖርባታል። ከዚህ ቀን በኋላ ያለው ግን የፈተናና የጥልቅ ጉዞ ነው። ይህ ከቀን 7 እስከ 39 ያለው ጊዜ የጉዞው እጅግ አስቸጋሪው ክፍል ነው። ነፍስ ወደ ሲኦል ጥልቀት ትወርዳለች። ከዚያም የክፎችን መከራና የጨለማውን ዓለም ስቃይ ትመለከታለች። በዚህ መሃል ግን አየር ላይ 20 ያህል ደጃፎች ተከፍተው ትመለከታለች። እያንዳንዱ ደጃፍ የአንድ አይነት ኃጢአት መመዘኛ ነው። የትዕቢት፣ የቅናት፣ የውሸት፣ የጭካኔና ወዘተ። ክፉ መናፍስት ነፍስን ለመክሰስ ይመጣሉ። ቅዱሳት መላእክት ደግሞ የነፍስን በጎ ሥራ እያቀረቡ ይሟገቱላታል። ይህ 30 ቀን የሚፈጅ ታላቅ መንፈሳዊ ትግል ነው። ነፍስ በዚህ ወቅት በምድር ላይ ያሉ ወዳጆቿ የሚያደርጉላት ጸሎትና ምጽዋት እንደ ትልቅ የብርሃን ጋሻ ይከላከልላታል። የፍርዱ መንበር ፊት የምትቀርብበት 40ኛው ቀን። በመጨረሻው 40ኛው ቀን ነፍስ ለ3ኛ ጊዜ በፈጣሪ ፊት ትቆማለች። ይህ የግል ፍርድ ወይም ፓርቲኩላር ጃጅመንት ይባላል። ያለፈችባቸው 39 ቀናት ተጠቃለው የታየችባቸው ገነትና ሲኦል ተመዝነው እስከ ዳግም ምጽአት ድረስ የምትቆይበት ስፍራ ይታዘዝላታል። አርባኛው ቀን የነፍስ መቀመጫ ቀን ነው። ለዚህ ነው ቤተሰብ ተሰብስቦ ተዝካር ወይም መታሰቢያ የሚያደርገው። ጌታ ሆይ ለነፍሷ ዕረፍትን ስጣት ብሎ ለመለመን። ውድ ተመልካቾች የ40 ቀናት ጉዞ ተረት ሳይሆን የሁላችንም የወደፊት ዕጣ ፈንታ ነው።
ዛሬ በምድር ላይ የምንተነፍሰው እያንዳንዱ ትንፋሽ ለዚያ ጉዞ የሚሆን ስንቅ የምናዘጋጅበት እድል ነው። በጎ እንስራ፣ ሰውን እንውደድ፣ ፈጣሪያችንን አንርሳ። ይህ ቪዲዮ ለሌሎች ትምህርት እንዲሆን ሼር አድርጉ። የሚለቀቁ አዳዲስ ቪዲዮዎች ኖቲፊኬሽን ወይም የማሳወቂያ መልእክት ቀድሞ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሰላም።